ያው እንግዲህ በእንደዚህ አይነት የድድ መድማት ያልተቸገረ ሰው አለ ብዬ አላስብም። በተለይ በእኛ ሀገር ዛሬ 3 የድድ መድማት መነሻ ምክንያቶችና 3 የድድ መድማት መፍትሄ አማራጮችን እነግራችኋለሁ። እንኳን በደህና ቆያችሁን። በቅድሚያ ግን ጤናማ ኢትዮጵያ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩልን። እናመሰግናለን። የመጀመሪያው የድድ መድማት ምክንያት የጥርስ ንጽህና ጉድለታችን ነው። ብዙ ጊዜ አይታችሁ ከሆነ ጥርሳችንን ወይ ስንቦርሽ፣ ውሃ ስንጉመጠመጥ ወይም በእጃችን ስንነካው ሊደማ ይችላል። ለዚህ እንደ ዋነኛ መነሻ ምክንያቱ ታዲያ ጥርሳችን የተለያየ ቦታ ላይ የሚጠራቀም በድድ ንጽህና ጉድለት ምክንያት የሚመጣ ጥቃቅን የምግብ ቅሪቶች እነሱ የሚፈጥሩት ሻህላ ልማም የምንለው ነገር ነው። ይሄ ሻህላ ልማም የምንለው በባለፈው ክፍል ላይ እንዳወራ ነው ሚነራላይዝድ የሆነ ጠንካራ የሆነ ከባክቴሪያዎች በሚወጣ አሲዳማነትና ከምራቅጤዎቻችን ውስጥ ከሚወጣ ኬሚካል እንዲሁም ጥቃቅን ምግቦች አንድ ላይ ተጠራቅመው የሚፈጥሩት ጠንካራ ሚነራላይዝድ የሆነ ንጥረ ነገር ነው። ይሄ ሻህላ የምንለው ነገር ታዲያ የድዳችን ወይም ደግሞ የጥርሳችን የተለያየ ክፍል ላይ ከመጠራቀሙ በፊት ልማም የምንለው ወይም ዴንታል ፕላክ የምንለው በሕክምና ጥርሳችን ላይ ሊጥ መስሎ ይጠራቀማል። ይሄ ልማም የምንለው ነገር ታዲያ ፉል ኦፍ ወይም ደግሞ ሙሉ ለሙሉ በባክቴሪያ የተጠራቀመበት እነዚህ ባክቴሪያዎች ደግሞ ህይወት ያላቸው ጎጂ የሆኑ ባክቴሪያዎች ናቸው። እነዚህ ጎጂ የሆኑ ባክቴሪያዎች ጥርሳችን ላይ ተኝተው ያለውን የድዳችንን ጅንጅቫ የምንለውን ክፍል በቀላሉ ለኢንፌክሽን ተጋላጭ እንዲሆን ያደርጉታል። ለኢንፌክሽን ተጋላጭ የሆነው የድዳችን ክፍል ታዲያ ራሱን ከበሽታ ለመከላከል ሲባል እዛ አካባቢ ላይ የሚመጣው የደም ፍሎ ይጨምራል፣ የደም ስሮች ይበዛሉ። እነዚህ የደም ስሮች ታዲያ በጣም ሶፍት የሆኑ በቀላሉ በትራውማ ወይም በቀላሉ በብሩሽ ሊሆን ይችላል ጫን ስንላቸው ፍርጥ ሊሉ የሚችሉ አይነት ናቸው። በዚህን ጊዜ ላይ ጥርሳችንን ስንቦርሽ ወይም ስንጉመጠመጥ በጣም ትንሽ ነገር የቀራቸው የደም ስሮች ይፈርጣሉ። ያኔ የድድ መድማት ያጋጥመናል ማለት ነው። ስለዚህ ለዚህ እንደ ዋነኛ ምክንያት የመጀመሪያው የጥርስ ንጽህና ጉድለታችን ነው። ሁለተኛው ምክንያት ከውስጥ ደዌ ህመሞች ጋር ወይም ደግሞ ከደም መፍሰስ ችግር ጋር ተያይዞ የሚመጡ የውስጥ ደዌ ህመሞች ካሉ፣ ለምሳሌ አንዳንድ ሰው የደም መቅጠን ችግር ሊኖርበት ይችላል። ወይም ደግሞ የደም የመፍሰስ ወይም ደግሞ ደም የመወፈር ችግር ያለባቸው ታካሚዎች ሊኖሩ ይችላሉ። ወይም ከቤተሰብ የመጣ እንደ ሄሞፊሊያ የምንላቸው እንደ ሊኩሚያ የሚባሉ ህመሞች ሊኖሩ ይችላሉ። እነዚህ ደም መርጋት ችግር የምንላቸው ህመሞች ደግሞ የትኛውም አካባቢ ላይ ወይም ደግሞ የትኛውም የሰውነት ክፍላችን ላይ የቁስለት ምልክቶች በሚወጡበት ጊዜ ላይ በቀላሉ ለመርጋት ወይም በቀላሉ ያ ቁስሉ ደሙ እንዲረጋ ወይም ደሙ እንዲቆም ለማድረግ የሚያግዙ ክሎቲንግ ፋክተር የሚባሉ ወይም የደም መርጋቱን የሚያስከትሉ ወይም የደም መርጋቱ በቀላሉ እንዲፈጠር የሚያደርጉ ኬሚካሎች አሉ። እነዛ ኬሚካሎች እጥረት ሲኖር ወይም ደግሞ ማልፋንክሽናል ሲሆን ወይም ደግሞ በትክክል መስራት ሲያቆሙ የቆሰለው ላይ ወይም ደግሞ የተፈጠረው ቁስለት ላይ ያለው የሚፈሰው የደም መፍሰስ በቀላሉ እንዳይቆም ሊያደርግ ይችላል። ኖርማሊ እንደ ህክምናው አንድ ሰው የደም መርጋት ወይም ደግሞ ዋንስ ቁስል ከተፈጠረበት በኋላ ከ5 እስከ 7 ደቂቃ ባለው ጊዜ ላይ ደሙ በመርጋት ወይም ክሎት በማድረግ ቁስሉ ይደርቃል ወይም ደም መፍሰሱ ይቆማል። ነገር ግን እንደዚህ አይነት ችግር ያለባቸው ሰዎች ከቤተሰብ የመጣ ይሁን ወይም በተለያየ ምክንያት የተፈጠረ የደም መፍሰስ ችግር ያለባቸው ወይም ደግሞ በሰውነታቸው ውስጥ የደም ህመም የምንላቸው ያለባቸው ሰዎች እነዚህ ቁስለት ሲያጋጥማቸው ደሙ በቀላሉ የመቆም እድል የለውም። በዛን ጊዜ ላይ ረዘም ላለ ደቂቃ ረዘም ላለ ሰዓታት ደሙ ሊቆም ይችላል። እንዲሁም ሜዲካል ኢንተርቬንሽን ኢመርጀንሲ የሆኑ የህክምና ሂደቶችም ሊያስፈልጉ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ችግር ያለባቸው ሰዎች ለድድ መድማት በከፍተኛ ሁኔታ ተጋላጭ ናቸው። ምክንያቱም እንዳልኳችሁ ድዳቸው በቀላሉ ሊቆስል የሚችል በባክቴሪያ ሊጠቃ የሚችል ወይም ደግሞ በቀላሉ በትንሽ ነገር ሊፈርጥ የሚችል እንደመሆኑ መጠን በዛው ልክ ደግሞ በደማቸው ውስጥ ያለው ደሙ እንዲረጋ የሚያደርጉ ኬሚካሎች በሌሉ ቁጥር ያቺ ቁስለት ስትፈጠር የድድ መድማቱ በከፍተኛ ሁኔታ አጋላጭ ሆናል። በነገራችን ላይ ይሄ አንዳንድ ጊዜ ላይ ታካሚዎች ሳያውቁት ኖሮባቸው ችግሩ ወይም የደም መፍሰስ ችግር የደም መፍሰስ ህመም ኖሮባቸው ነገር ግን ሳያውቁት ለረጅም ጊዜ ኖረው ወደ ጥርስ ህክምና ተቋም ሄደው ያ ነገር ሲያጋጥማቸው ወይም የድድ መድማት አጋጥሟቸው በተደጋጋሚ የድድ መድማት ሲያጋጥማቸው መፍትሄ ሲያጡ ወደ ጥርስ ሐኪም ጋር ሄደው ያን ነገር ቼክ ሲደረግ እንደ አንድ መነሻ ምክንያት ተደርጎ ሜዲካል ቼክአፕ ሲያደርጉ ግን ያ ህመም እንዳለባቸው ሊረጋገጥ ይችላል። ስለዚህ የድድ መድማቱ ለዛ እንደ አንድ ምልክትም ሊወሰድ ይችላል ማለት ነው። ሶስተኛው ምክንያት የቫይታሚን ሲ እጥረት። ብዙ ጊዜ ቫይታሚን ሲ ሲባል ቀለል አድርገን ነው አይደል የምናያት? ይሄ ከቃሪያ ከጎመን ከቆስጣ ከእንደዚህ አይነት ነገር የምናገኛት ማለት ነው። አክቹሊ ከብርቱካን ከምናምን እንዳጠቃላይ ከአትክልትና ፍራፍሬ የምናገኘው ማለት ነው። በነገራችን ላይ አዘውትረን እንደዚህ አይነት አትክልትና ፍራፍሬዎችን በወሰድን ቁጥር የድዳችን ዙሪያው ላይ ያለው የጂንጂቫል ቲሹ የምንለው ወይም በጥርሳችን ዙሪያ ላይ ያለው ቀዩ ስጋ ነገር ጠንካራ ይሆናል ወይም ደግሞ በጣም ታይት ይሆናል። ለምንድነው? የቫይታሚን ሲ አንደኛው ፈንክሽኑ እሱ ስለሆነ ማለት ነው።
ይሄ ቫይታሚን ሲ እጥረት በኖረን ሰዓት ላይ ግን ይሄ ድዳችን ክፍል በጣም ሶፍት የሆነ ወይም ለስላሳና በቀላሉ ለመድማት ተጋላጭ ይሆናል እና አንደኛው ቫይታሚን ሲ ያው በሽታ ተከላካይ አይደል የሚባለው በተለምዶም ቢሆን። ስለዚህ ይሄ የቫይታሚን ሲ እጥረት በሚኖርብን ሰዓት ላይ ወይም ደግሞ አዘውትረን ቫይታሚን ሲ ምንጭነት ያላቸውን ምግቦች በማንወስድበት ጊዜ ላይ ይሄ ድዳችን ሶፍት እየሆነ እያበጠ ወይም ደግሞ ቀይ እየሆነ ይመጣል። ያ ደግሞ ለብሩሽ ሊሆን ይችላል፣ ለጣት ሊሆን ይችላል፣ ብቻ ባገኘነው አጋጣሚ ድዳችን ስንነካው በቀላሉ እንዲደማ ድጥፍ ያለ በጣም ታይት ጠንካራ የሆነ የድድ ስጋ እንዳይኖረን ወይም ጂንጂቫል ቲሹ እንዳይኖረን ያደርገናል። እሱኛው እንደ ዋነኛና ሶስተኛ ምክንያት አድርገን እንወስደዋል። እንደ ተጨማሪ ግን የድድ መድማት የሚያመጡ ለተጓዳኝ ህመሞች የምንወስዳቸው መድኃኒቶች ካሉ ለምሳሌ እንደ ደም ግፊት አይነት መድኃኒት የደም ግፊት በሚኖርብን ጊዜ ላይ በቋሚነት የሚሰጡ መድኃኒቶች አሉ። ለምሳሌ እንደ ኔፊሊፒን የምንላቸው መድኃኒቶች የድድ ማደግ፣ የድድ ማበጥ፣ የድድ መድማት የማስከተል ባህሪ አላቸው። ሌላኛው እናቶች ላይ በተለይ በእርግዝና ወቅት ላይ ኖርማሊ ይሄኛው እንኳን ጤናማ የሚባል የድድ መድማት አይነት ነው። በእርግዝና ወቅት ላይ እናቶች ጋር የሚፈጠር የሆርሞን ለውጥ አለ። ይሄ የሆርሞን ለውጥ ምንድነው? አንደኛ የድድ የማበጥ ሁኔታ እንዲኖር፣ የደም ዝውውር ወደ ድዳቸው አካባቢ እንዲጨምር የማድረግ ባህሪ ያለው። በዚህን ጊዜ ላይ በትንሹ በሚነካበት ሰዓት ላይ በቀላሉ የድድ መድማት እንዲኖር ያደርጋል። ለዛም ነው ብዙ ጊዜ እናቶች ከእርግዝና በፊት የጥርስ ንጽህና አጠባበቃቸው ቼክ ቢደረግ፣ ምርመራ ቢያደርጉ፣ መታጠብ ካለባቸው እንዲታጠቡ ቢያደርጉ። ምክንያቱም ዋንስ አንዲት እናት በእርግዝና ወቅት ላይ የጥርስ ንጽህና አጠባበቋ ደከም ያለ ከሆነ ወይም የጥርሷ ዙሪያ ላይ ሻህላ ጥርቅም ካለ ወይም በጥርሷ አካባቢ ላይ ያለው የሻህላ የልማም ጥርቅም ከፍ ያለ ከሆነ በዛው ልክ የሆርሞን ለውጥ መጥቶ የድድ ማበጡ ሲመጣ ሁለቱ አንድ ላይ ይደመሩና ከፍተኛ የሆነ አንድም የድድ መድማት ይኖራል፣ የአፍ ጠረን ይኖራል፣ የጥርሶች መቦርቦር በከፍተኛ ሁኔታ እንዲከሰት ሊያደርግ ይችላል።